በጌታ ስም አለማፈር ይሄ የሚመሰገን ነው። የኢየሱስ ምስክር ነኝ ማለት የሚመሰገን ነው። እንዳታፍር። በዚህ በደጅ ያለውን ቻሌንጅ ተቋቁመህ ይዘህዋል። በርታ። ይሄ ጉዳይ ኃጢአት ነው አለ መጽሐፍ። ኃጢአት ነው፣ አናጸድቀውም። ቀላል የሚባል ኃጢአት የለም። ንስሐ ማለት እግዚአብሔር እንደዚህ ያደርጋለሁ ማረግ ብቻ አይደለም። ከዛ ደግሜ አላረጋውም ፊት ማለት ነው። ለኃጢአት እግዚአብሔር ያለው ጀጅመንት ነው፣ የዘላለም ሞት። የኃጢአት ፔናሊቲ የዘላለም ሞት። ምኞት ኃጢአት ሞት። ራዕይ ምዕራፍ 2 ከቁጥር 12 ጀምሮ በጴርጋሞን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሆኖም ስሜን አጥብቀ ይዘሃል። ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳ በእኔ ያለህን እምነት አልካድክም። ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበልዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከልህ አሉ። የኒቆላውያንን ትምህርት የሚከተሉ ሰዎችም በአንተ ዘንድ አሉ። ስለዚህ ንስሐ ግባ፣ ለዚያ ቶሎ መጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ ከተሰወረው መና እሰጠዋለሁ፣ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀውን አዲስ ስም የተጻፈበትን ነጭ ድንጋይ እሰጠዋል። አይናችሁን ቀና አርጉ። እስካሁን ድረስ ለመጣኑ እናመሰግናለን። ከዚህ በኋላ ላለው ግን መጽናት አለን። እስካሁን ለመጣኑ እግዚአብሔር ይመስገን። የእግዚአብሔር ጸጋ ደግፎን፣ እግዚአብሔር በኃይሉ አግዞን፣ እግዚአብሔር በቃሉ በኩል እየመከረ ያጽናና እዚህ ደርሰናል። እናመሰግናለን። ከዚህ በኋላ ደግሞ እንጸናለን። ጽኑ። ለጴርጋሞን ከተማ ላለችው የክርስቶስ ቤተ ክርስቲያንም የሚሰጣት ይሄ ነው። በጣም ከባድ ከተማ ነው እየኖሩ ያሉት። አይ ቲንክ ከተማው በጣም ስትሮንግ ሆልድ አለው። የሰይጣን ዙፋን፣ ሰይጣን ትሮኑን የዘረጋበት ከተማ ነው። ቀጥሎ ሰይጣን ይኖራል እናንተ ከተማ ላይ ኢየሱስ። ሰይጣን በሚኖርበት በእናንተ ከተማ፣ የትም ከተማ ሰይጣን ይንቀሳቀሳል። እዚህ ከተማ ግን ሬን እያረገ ነው። ሌሎቹን ከተሞች ለመግዛት እናንተ ከተማ ነው ዙፋኑ ያለው። ዋነኛ መቀመጫ ሄድኳርተሩ እናንተ ከተማና ሰይጣን ዙፋኑን ተክሏል። ቀጥሎ ይኖራል እናንተ ከተማ። ጌታ ኢየሱስ ክርስቶስ ስለ ከተማው ለቸርቿ የሚናገረው የሰይጣን ዙፋን እናንተ ከተማ አለ ያስባለበት ምክንያት አለው። ኢየሱስ የእናንተ ከተማ ሰይጣን ዙፋኑን ዘርግቷል ካለ፣ ስለዚህ ጣዖት ብቻ አይደሉም። ጀርባቸው የሚንቀሳቀስ ፐርሶኒፋይ ያረገ ራሱን እያስተዋወቀ ያለ አጋንንት አለ። ስለዚህ አንዱ ትልቁ ቤተ ጣዖት አስክሊዮፔስ ሶተር ይባላል፣ ወይንም ስክሌፕደስ ይሉታል። ሰይጣን ይኖራል እናንተ ከተማ። እዛ ከተማ የክርስቶስ ቤተ ክርስቲያን ተተክላለች። እሱ ብቻ አይደለም፣ የዚዮስ ቤተ ጣዖት አለ። ዚዮስ ራሱን የውሸት አምላክ ነኝ ብሎ የሚገልጽ የከተማይቱን ካልቸር የሰራ የዚዮስ ቤተ ጣዖት አለ። የአገሪቱን አገሩ በሙሉ ውሸታም እንዲሆን የሚያደርግ ዚዮስ ራሱ የውሸት አምላክ ነው። እንደዚህ አይነት በደጅ በኩል ያለ መንፈሳዊ ውጊያ ያለበት ከተማ ያለ ቸርች ናት። እንደዚህ አይነት ከተማ ነው እግዚአብሔር ቤተ ክርስቲያንን የሚያስቀምጥ። በደጅ ላለው ቻሌንጅ አይዞ እኔ አለሁ። እናንተ ከተማ የኔ ታማኝ ምስክር የነበረው አንቲጳስ ተገድሎብኛል። ኢየሱስ ነው ያለው። ባይዘው አሁን ቅዱሳንን ብትጠይቋቸው አንቲጳስ ሞተ ነው የሚሏቸው። ኢየሱስ ሲጠራው ታማኝ ምስክር ይለው። ታማኝ ምስክር ተብሎ የተጠራው ራዕይ ምዕራፍ 1 ላይ ጌታ ኢየሱስ ራሱ ነው። ጌታ ኢየሱስ ታማኝ ምስክር ተብሎ ተጠርቷል። ደቀ መዛሙርቱን ሲጠራቸው ታማኝ ምስክር ብሎ ጠራው። እሱ እንኳን በወንጌል ምክንያት ሲገደል አንተ ስሜን አልካድክም፣ ከደጅ ለሚመጣብህ ቻሌንጃው በፍጹም እጅ አልሰጠህም። አስክሌዮፒስ ሶተር እያለ ታመልከኛለህ፣ ዚዮስ እያለ ታመልከኛለህ። ማንም ሊቋቋም አልቻለም። ከደጅ ሲመጣ ሰው በወንጌል ምክንያት እየተገደለ እንኳን ስም አትክድም። ይህ የምትመሰገንበት ነው ይላቸዋል ጴርጋሞን። ትመሰገናላችሁ። የከተማ ስልጣኔ አልወሰዳችሁም። የጣዖት አምልኮ አልወሰዳችሁም። ፈዋሽ አምላኬ እግዚአብሔር ነው ብላችኋል። አስክሌዮፔስ ሶተር አይደለም፣ ፈዋሽ አይደለም፣ አዳኝ አይደለም ብላችኋል። አልካድክም፣ ስሜ ተከትለኝ። በጣም በትህትና ጎናችሁ እስከ መጨረሻ ተከተለው ብሉ። አያችሁ፣ ዛሬ አሁን መሃል ላይ እንሁን፣ መጀመሪያ ላይ እንሁን፣ መጨረሻ እንሁን አናውቀውም። እኔ አላውቀውም። እርግጠኛም ሆኖ ዛሬ እንዳለው ብቻ የጴርጋሞን ቸርች ጥንካሬው ይገርማል። አንቲጳስን የሚያክል ትልቅ የእምነት ሰው በቤተ ክርስቲያን መካከል የህይወት ምስክርነት ያለው ኢየሱስ ክርስቶስ እንደዚህ አይቶ ታማኝ ነው ያለው ምስክር ተገሎ ስም አልካደም። ቸርቹ መንገድ አልለቀቁም። ይሄ የሚመሰገን ነው። በጌታ ስም አለማፈር የሚመሰገን ነው። የኢየሱስ ምስክር ነኝ ማለት የሚመሰገን ነው። እንዳታፍር። በዚህ ያመናችሁትን እመኑ፣ ለዛ ኑሩ። ጌታ ከረዳችሁ ለዛ ሙቱ። እውነቴን ነው የምነግራችሁ። በፍጹም ማጆሪቲ ቮይስ የሚባል የለም። ክርስትና ከጌታ ጋር በግላች ደስ ይለኛል። ሁሉም ሰው ኢየሱስ ጌታ ነው ቢል ግን ባይልስ ብቻችን እንላለን። ብቻ እንበል። አንድ የሪፎርመር ነው ሰው ይሰብካል
ወንጌል ገባው። ሮሜና ገላትያ ነው የገቡት። አይ ቲንክ ሮሜ ምዕራፍ 1 ቁጥር 16 እና ገላትያ 2:16 ሁለቱን የገባው። በእምነት ነው መዳን አለ ብድግ ብሎ እና እምነት መዳን በእምነት ነው አለ ሲል አሳደዱትና ሚስቱ መጣችና እንደዚህ ያለችው ምን ሆነሃል አለችው። ምን ነው አላት። ዓለሙ ሁሉ እኮ እየተቃወመ ነው አለችው። ሰውየውስ እኔና እግዚአብሔር ዓለሙን እንቃወመዋለን አለ። አዎ ደስ ይለኛል ዓለም ሁሉ ቢሰማ፣ ባይሰማስ ለእኔ የበራልኝ በቂ ነው ብቻዬን ለማኖር። ሰው እንዲድን ነው የምታገለው አለ። ሰው እንዲድን ነው፣ ካልሆነስ ቢገሉኝ ይቀለኛል ከምክደው። የነ ጳውሎስ ኮንቪክሽን ያደል እንዴ? ስለተገለጠልኝ ራእይ እምቢ ልል አልችልም አለ። ምን ማለት ነው? ልትገለኝ ትችላለህ፣ ተገልጦልኛል። እሱን ከመካድ መሞት ይቀላል እኮ። አንቲጳስ ታማኝ ምስክር ነው። አዎ ተገደለ። አዎ ቤተ ክርስቲያንስ አልካደችም። ቤተ ክርስቲያን አይ ቲንክ ይሄ ሲነበብ የጴርጋሞን ቤተ ክርስቲያን መልአክ የቸርቿ መሪ እንደማለት ነው እና ቆሞ ያነባት ሲያነብ ቤተ ክርስቲያኒቱ ጌታ ኢየሱስ ክርስቶስ ነው እንደዚህ አለን። አዎ የሰይጣን ዙፋን አለ ብሎ ተናግሮ አዎ ስሜን አልካድክም እዚህ ከተማ እንደ ጸናን አይቶናል፣ እንዳልካድን አይቶናል ማለት ነው። አረማመዳችንን፣ አቋማችንን፣ ውሳኔያችንን አይቶታል ማለት ነው። ከተናገረ አይቶታል። ቀጥሎስ እውቅና ሰጥቷል። በደጅ ያለውን ቻሌንጅ ተቋቁመ ይዘኸዋል። በርታ በርታ፣ በርን እንዳከፍት ዝጋ። ከዛ ቀጠላ በጣም ብዙ ነገር የሚመሰገን ነው። አዎ ግን ሳይህ እምነቅፍብ ጥቂት ነገር አለ። ችላ ብለሃል። ችላ የማይባል ነገር ችላ ብለሃል። አንዳንድ ነገር ሲገኝ መግደል አለብህ። ከተውከው ይዛመታል። ከተውከው ቶሎ ቶሎ ይይዛል። ጽድቅ ለመሄድ በጣም ቀስ ብሎ ነው የሚሄደው። ኃጢአት ፈጣን እና ወዲያው ከተገኘ ኃጢአት ግደለው። ጥቂት ነው ያለው አንተ ጋር ግደል፣ ምንም እንዳይገኝ እናንተ ጋር። አሜን ነው። ኢየሱስ ምንድን ነው ያላት ለቸርቿ? ጥቂት ነው። የበላም ትምህርት አለ። ልምምድ ነው የበላም ትምህርት። ልምምድ ምን አይነት ልምምድ? ለጣዖት የተሰዋ እንዲበሉ እኔ ያልቀደስኩትን እኔ የሌለውበትን እኔ እርኩስ ነው ያልኩትን በቀላሉ እንዲነኩ ለማመድ መልመድ ችግር የለውም ብሎ መንካት አለ። ጥቂት ነው ግደሉ። አንዱ እሱ ነው አለ። አለፈው ግን አይደል ኢየሱስ በጣም ትንሽ ስለሆነ ጥቂት ነው አለ ግደል። ቀጥሎ ምንድን ነው የሚላቸው? ሁለተኛ የተገኘባቸው ሌላው ትምህርት የኒቆላውያን ትምህርት አለ። አንተ መሃል የኒቆላውያን ትምህርት የበለዓማውያን ትምህርት አይነት ነው። ለኃጢአት ሪዘርቬሽን ያለው ችግር የለውም የሚል ትምህርት ነው የኒቆላውያን ትምህርት። ችግር የለውም ቸርች ውስጥ ችግር የለውም ይገላል። ሞት ውስጥ የዘላለም ሞት ለሲን ለኃጢአት እግዚአብሔር ያለው ጀጅመንት ነው የዘላለም ሞት። የኃጢአት ፔናሊቲ የዘላለም ሞት። ምኞት ኃጢአት ሞት አይደል የሚለው። ቶሎ ብለህ ፕሮሰሱን ካልቆረጥከው ሞት ነው፣ መጨረሻው ሞት ነው አልቲሜትሊ። እና ቶሎ ለዛ ነው ጌታ ኢየሱስ ክርስቶስ ቶሎ አስወግድ፣ ቶሎ በል፣ ከዚህ መጽሐፍ አትውጡ። ሰው የትም ካገኛችሁ የእግዚአብሔር ቃል ውስጥ ያገኛችሁ። ሮሜን ስትኖረው ያገኘ፣ ተሰሎንቄ ውስጥ ይጨብጥህ ኢየሱስ ይመጣል እያልክ ይጨብጥህ፣ ቆሮንቶስ ውስጥ ኢየሱስ ክርስቶስ ጌታ ነው እያልክ ይጨብጥህ፣ እኛ የተሰቀለው ምናን እያልክ ይጨብጥህ። አትውጣ ከዚህ መጽሐፍ። ሰው ሌላ ነገር ሲነግርህ የምንነግረው የተሞላውን ነው። ልክ እንደ ጳውሎስ ስለ ራስህ አውራ ሲሉት ኢየሱስን ደማስቆ አይቼዋለሁ። አይገናኝም። አንተ ክርስቲ ስለ ራስህ አውራ ሲሉት ጌታ ኢየሱስን አይቼዋለሁ ቢል አይችልም። ክስና መከላከያ እኮ አይገናኝም። እንደ እብድ ነው። እብድ ያበደበትን ነው የሚያወራው። አውቆ ያበደ ጳውሎስ በእውቀት ነው ያበደው። እብድ ነህ ሲሉት ለጌታ ዓለሙ በሙሉ እብድ ነህ እያለ አትሰማውም። ኢየሱስ ይወዳል ትለዋለህ። ከእነሱ መሃልም ትጠር። ለነገሩ ጳውሎስ እብድ አይደለም፣ ዓለሙ ነው እብድ። ያው በእብድ ሀገር ደህና ሰው እብድ ነው። ስለዚህ ልክ አይደለም ካለ መጽሐፍ ቅዱስ መቼም ልክ አይሆንም። ይሄ ልክ አይደለም ካለ ልክ አይደለም። የኒቆላውያን ትምህርት ልክ አይደለም አለ መጽሐፍ። ልክ አይደለም። ይሄ ጉዳይ ኃጢአት ነው አለ መጽሐፍ። ኃጢአት ነው፣ አናጸድቀውም። ቀላል የሚባል ኃጢአት የለም። ንስሐ ግባ፣ ላስተካክል፣ እችን ጥቂቷ ነው ላውጣልህ፣ እኔ እና ተመለስ ና ወደ እኔ ንስሐ ግባ። ንስሐ ማለት እግዚአብሔር ወይ እንደዚህ ያደርጋለሁ ማረኝ ብቻ አይደለም። ከዛ ደግሜ አላረጋውም ፊት ማጥር ነው። እና ንስሐ ግባ ምን ማለት ነው? በለዓምንና ኒቆላውያንን ከዛሬ ጀምሮ ተቃውመናል ብቻ ማለት አይደለም። አዎ ልምምዱን ከመሃል አውጣው፣ አራግፈ አስወግድ፣ በንጽህና የኔ ሁን፣ ንስሐ ግባ። አለዚያ ግን እመጣለሁ። መቼ? ቶሎ። አሁን ነው የምመጣው። ለምን? ቤተ ክርስቲያን መቼም የማንም አይደለችም፣ የኔ ናት። እና እመጣለሁ አለ። ቤቴ ነው እመጣለሁ አለ። ከመጣው በኋላ ሚያያቸዋለሁ ነው ያለው። በአፌ ሰይፍ እወጋቸዋለሁ አይደለም። እነማንን? የኒቆላውያንን ትምህርትና የበለዓምን ትምህርት የሚያራምዱ ቸርችን አይደለም እዋጋለሁ ያለው፣ እነሱን ስፔሲፊክ ያንን ግሩፕ እዋጋዋለሁ አለ ኢየሱስ። ለምን? ቤተ ክርስቲያን አይደለችም። የሆነ ግሩፕ ነው ተመለስ የተባለው። አልመለስም ካለ እመጣበታለሁ። ፈጥኜ ነው እመጣው። ስለ ሌሎቹ እመጣለሁ። ከዛስ በአፌ ሰይፍ፣ በቃሌ ማለት እኮ ፍርድ ነው። ባይዘዌ እዋጋቸዋለሁ። ከጌታ ጋር ፋይት ስታረግ እወጋቸዋለሁ። ቆንጆ ነበር። እዋጋለሁ ምን ማለት ነው? አንተም በዛ ሳይድ ቆሞ እሱ በዚህ ሳይድ ቆሞ ስትዋጋ ከእግዚአብሔር ጋር እግዚአብሔር ፊት ቆሞ ቤቴ እኮ ነው ብሎ ፊት ሲቆም እንደዛ እንዳይሆን ግን ንስሐ ግባና ዓለም ሞት ነው ያለ። ሌባው ሊሰርቅ ሊያርድና ሊያጠፋን የትም ሰይጣን ይገኝ አልቲሜትሊ ታርጌቱ መግደል ነው። ኢየሱስስ ሕይወት እንዲሆን እንዲበዛልን ነው የመጣው። ስለዚህ ና ንስሐ ግባ የሚለው ሕይወት ሊሰጥ ነው። ና ወደ እኔ ተመለስ፣ ብርሃኑ እኔ ነኝ፣ የዘላለም ሕይወት ያለው እኔ ጋር ነው። ና
እንመለስ። በእውነት ክርስቶስ ኢየሱስን የማናቅ ሰዎች፣ በጌታ ያልሆንን ሰዎች፣ በጣም በዓለም ላይ ኢንተርቴን እያደረጋችሁ ያላችሁ ሰዎች፣ በገንዘብ ብዛት ሊሆን ይችላል፣ በጣም ሴሌብሪቲ ልትሆኑ ትችላላችሁ፣ በጣም ብሶ ሊያጨበጭብላችሁ ይችላል። በጌታ ያልሆናችሁ ሰዎች ሰይጣን ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው። በጣም ጥቂት ክብር ያለበት የሚመስል ዘላለማዊ ሲቃይ። ወደ ጌታ ንስሐ እንመለስ። ከኢየሱስ ውጭ ሕይወት የለም።